እችላለሁ አላልኩም? በቃ ብዙ ወሬ እንዳታወራ እሺ። ነግረህ ብዙ ወሬ እንዳታወራ ትችለኛለህ። አንተ እንደዛ በደንብ እችላለሁ። እሺ መጣሁ፣ ጠብቀኝ። ስበው መጣሁ፣ ሸኝቻቸው መጣሁ። በጣም አሪፍ ሸጓ ስለሆንኩ ነው። መጣሁ፣ ጠብቀኝ፣ ጠብቀኝ። ኧረ በእናትህ ሸኝቻቸው ቶሎ ና፣ ጠብቀኝ፣ እጠብቅሃለሁ። ቶሎ ሸኝቻቸው መጣሁ። እግር መንገድ ወዳለሁ። እንደዚህ ወክ በጣም ያስፈልጋል፣ ለጤናም ያስፈልጋል። ልሸኛችሁ እዚያ ነኝ። ምንድን ነው 8 ኪሎ ሜትር መጣን ብላችሁ? እኔ የምሄድበት የለም። ልሸኛችሁ ኧረ ልሸኛችሁ። እንገናኛለን። በቃ ቻው። ይሸኘኛል እኮ እሷ። ቻው በቃ እንደውላለን። ፈጣሪ ካለ ነው የምንገናኝ። ኧረ ልሸኛችሁ። ቻው። እችላለሁ አላልኩም? እችላለሁ አላልኩም ወይ? አዎ እችላለሁ። ምሮ የምችለኝ የምሳ የሻይ የዳቦ የቡና ዱላንም እችላለሁ። አበባ ስጠኝ። ከዚህ የለም። የ50 ብር አበባ ስጠኝ። የለም ይል ከዚህ የ50 ብር አበባ ስጠኝ። የለም የአበባ አበባ አሰማም እንዴ? ምን ይሰራል ከአበባ? አንተ ማማ ናፍቃኝ መቃብር ጋር ልሄድ። እንዴት ነሽ እናቴ? እንዴት ነሽ? እባክሽ ይቅርታ አድርጊልኝ። 2 ቀን ጸለይሽ። እንዴት ነሽ አደዬ? እንዴት ነሽ አደኮ? ከሄድሽ በኋላ አይዞ የሚለኝን ሰው አጣሁኝ እኮ። አዎ አይዞ መባባል አለብን። አንዳችን ለአንዳችን እናስፈልጋለን። አይዞሽ፣ አይዞን መባባል ያስፈልገናል። አንጨካከን። አንዳችን ለአንዳችን ጥላ ከለላ ነው። ምንም ችግሩ ከባድ ቢሆን እና ልክ እንደዚህ ወንድሜ በእናትህ ልብስ እንዴት እንዳበሰበስከው። እሰይ ማን ራስ የውሃ ጨዋታ ጀምራል። ባንክ ቡኬን አበሰበስከው በእናትህ። የምን ባንክ ነው? የዳሽን ባንክ እኮ ደንበኛ እኮ ነኝ። ለምን? ከዘመኑ ጋር አብሮ የዘመነ ባንክ ነው። ለምሳሌ ዳሽን ባንክ ሱፐር አፕ በውስጡ በርካታ ኑሮን የሚያቀሉ ጉዳዮችን የያዘ ፕላትፎርም ነው። ቨርቹዋል ማስተር ካርድ የሚባለው ስኳል እዛው ስልክ ይለኳል። ዓለም አቀፍ ተቀባይነት ያለው በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ ቨርቹዋል ካርድ። አረ ወንድሜ በእናትህ ና ባንክ ቤት እንሂድ፣ ለኔም አካውንት ክፈትልኝ። አረ በእናትህ ወንድሜ መሄድ እኮ አይጠበቅብንም። በዳሽን ባንክ ሱፐር አፕ እኮ መክፈት ይቻላል እዚህ ስልካችን ላይ። ጓደኛዬ የልቤ ሰው ላንቺ ብዬ ሁሉ ትቼ ስፈልግሽ ዞራለሁ እንዳትጠፊ አደራሽን። አዳኒ እንዴት ነሽ? ሰላም እንዴት ነህ? አለን እቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያ ነበር እንዴ? ፖሊስ ጣቢያ መጥሪያ ሰጥተውኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ ሰጡኝ። እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድም ሻን ነው እንዴ? ቴቴም እናቴ ነኝ። በእናትህ ተው፣ በእናትህ ሁለተኛ ይሄንን ቤት እንዳታንኩ። ማን ነበር ያንኳኩ? ዱርዬው ቦቼ ነዋ። ተጣልቼ ምናምን ዋስኑ ምናምን መጥሪያ ተሰጥቶኝ ምናምን ይላል። እኛ ምን አገባን ሲጀምር። ውይ ልጄን ታሳሱት እንዴ? ትናንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ።